አንድ ያማረ መኖሪያ ቤት ለመገንባት ምን ያህል ጊዜ ይፈጅ ይሆን? 1 ዓመት፣ 2 ዓመት ወይስ እንደ ኪሳችን ሁኔታ ከዚያም በላይ? ኦቪድ ሪል ስቴት ግን መንደርን የሚያህል ትልቅ የመኖሪያ ስፍራ በወራት ይገነባል። አንጻር አንድን ስላብ በ6 እና በ7 ቀን ሳይክል ስለምናደርግ G+10 11 የሆኑትን በ3 ወር በ4 ወር ጊዜ ውስጥ እንድንጨርስ ያስችለናል ማለት ነው። ይሄ ደግሞ በአጭር ጊዜ ብዙ ስራዎችን መስራት ያስችለናል። እንን ቴክኖሎጂ ይዘን በገርጂ ወደ ለፌደራል ሃውሲንግ ኮርፖሬሽን ወደ 500 ቤቶች ተሰርተዋል። በአዲስ አበባ መስተዳድር ስር እዚህ ሪቼ ላይ ተሰርተዋል። ልደታ ላይ 3 ህንጻዎች ተሰርተዋል። በጠቅላይ ሚኒስትሩ ፕሮጀክት ኮርፖሬት ሶሻል ሪስፖንሲቢሊቲ ወይም የማህበራዊ ግዴታ በመውጣት በሚል አዋሬ ላይ ተመሳሳይ ቤቶች ተሰርተዋል። ባህር ዳር ላይ ሰፊ ቤቶች ተሰርተዋል። አሁንም ይሄን ቴክኖሎጂ ተጠቅመን በጥይት ቤቶችን እየሰራን ነው። በተለያዩ ሰፕላየሮች ምክንያት እየዘገዩና በወቅቱ ሳይደርሱ የሚቀሩ ፕሮጀክቶች ለተንጓተተ ወጪ ወይም ለረጅም ጊዜ ወጪ ይዳረጋሉ። ስለዚህ ያንን በማስቀረት አንጻር በጣም ጥሩ የሆነ አካሄድ ይኖራል። ያ ደግሞ እንደ ሀገር ትልቅ የሆነ ለውጥን ያመጣል ማለት ነው። አሁን ባለው የግብአት አቅርቦት ላይ የመዋዠቅ ሁኔታ አለ፣ የጥራት ጉዳይ አለ፣ የዋጋ ጉዳይ አለ። እነዚህን በራሱ መወጣት እንዲችል አዳዲስ ኢኒሺዬቲቮችን ኢንዱስትሪያል ኢኒሺዬቲቮችን በመፍጠር ለምሳሌ አንድ ትልቅ ድርጅት የቢልዲንግ ማቴሪያል ኢንዱስትሪ የሚባል አለ፣ BMI የምንለው እሱ የአሉሚኒየም ፎርምወርኮችን ያመርታል፣ የፈርኒቸሮችን ያመርታል፣ የሜታል ወርክ ንብረት ስራዎችን ያመርታል፣ የፕላይውድን ያመርታል። እነዚህ ነገሮች ምስማር ያመርታል። እነዚህ ነገሮች እያደረገ ያለ ነው፣ እያስፋፋ ያለ ነው። እሱ ራሱን ችሎ የሚሄድበት ሁኔታ ነው ያለ። የኛ ካምፓኒ በብዙ ቴክኖሎጂዎች ፓዮነሪንግ ነው ወይም ጀማሪ ነው። ሬዲ ሚክስ ኮንክሪት የጀመረው ኦቪድ ነው። የማግኒዥየም ቦርድን የጀመረው ኦቪድ ነው። የኬስፓን ቴክኖሎጂን የጀመረው ኦቪድ ነው። አሁን ደግሞ የአልሙኒየም ፎርምወርክ ቴክኖሎጂን ደግሞ ለሀገራችን ያስተዋወቀም ብቸኛ ሆኖ እየሰራ ያለውም ኦቪድ ነው። 7 ህንፃዎችን በG+11 ህንፃዎችን በ8 በ9 ወር ጊዜ ውስጥ ስንሰራ ይሄንን ኢነብል ያደረገን ወይም ኢነብለር የሆነው ቴክኖሎጂ ሰዓት ላይ ቤት ምን ያህል ኔት ችግር እንዳለ የቤት ዲማንድ ምን እንደሆነ እናውቀዋለን። ይሄንን መቅረፍ የምንችለው በፍጥነት በአጭር ጊዜ በትንሽ ኮስት ወይም አፎርደብል በሆነ መንገድ መስራት ሲቻል ነው። ያንን ደግሞ እያስቻለን ያለን 60,000 ከተማን። ስለዚህ እንደ አገር ከተማን የመገንባት ትልም ይዞ የተነሳ ካምፓኒ ነው ኦቪድ ኮርፖሬት እንደ ግሩፕ ማለት ነው። ይሄ ቀላል አይደለም። ይሄ ትልቅ የሆነ ችግርን የሚቀርፍ ነው።